ዶክተር ዮናስን በጣም ለማመስገን ፈልጋለሁ። ሰዓትን ወስደህ ይህን ሁላ ኖሌጅ አካፍለን በጣም እጅግ ላመሰግን ፈልጋለሁ። ጀስት በአጭሩ ዶክተር ዮናስ እዚህኛው ሴሽን ላይ እንደተናገረው ባዮሎጂካል፣ ሳይኮሎጂካል እና ማህበራዊ ላለው እኔ ላይ በጣም የሰራ ነገር ነው ብዬ መመስከር ፈልጋለሁ። ይህንን አድቫይስ ዶክተር ዮናስ ጋር መጀመሪያ ፔሸንት ሆኜ ስመጣ ይህንን ኢንስትራክሽን ሰጥቶኝ ባዮሎጂካሊ የራሴ መድኃኒት አዞልኝ ተከታትዬ የሰጠኝን መረጃ ወስጄ ሩቲኔን ጠብቄ ሳይኮሎጂካሊ ደግሞ ከሱም ጋር ተመካከሬ አንብቤ ያለኝን አንብቤ ሁሉንም ነገር ብቻ ከሱ ጋር የነበረኝን እስካሁን ድረስም ያለኝን ሪሌሽንሽፕ በመከተል ነው ሳይንቲፊክሊም መንፈሳዊም ላይ ጠንክሬ የምሰራው እና እሱን በጣም ላመሰግን ፈልጋለሁ። ከሴሽናችን ጋር አንድ የራሴ የግል ጥያቄ ዶክተር ዮናስ ያው ቅድም ባነሳ ነው መድኃኒት ላይ እኛ ሀገር ላይ አሁን እጥረት እየበዛ ነው እና እንዲሁ ኦፍ ዘ ቶፕ ኦፍ ማይ ሄድ አንዳንዴ ሳስብ ያው እኔ መድኃኒቴን ከውጭ ነው የማመጣው፣ ግን ኢን ሰም ኬስ እንዲሁ ሃይፖቴቲካሊ የምወስደው መድኃኒት የትም ቦታ ካልተገኘ ለዛ መድኃኒት ከዚህ ዓመት በኋላ እንግዲህ 10 ምናምን ዓመት ወስጃለሁ መድኃኒቴን። ከዚህ በኋላ መድኃኒቴን መቀየር እችላለሁ ወይ? እጥረት ቢኖር ወይም ደግሞ ባይኖር አሁን የምወስደው መድኃኒት መቀየር ይቻላል ወይ ከዚህ አማውንት ኦፍ ታይም በኋላ? እቺን ጥያቄ የግል ጥያቄ ልጠይቅ ብዬ ነው። ጥሩ ነው ሄኖክ። እንግዲህ የሰራ ነገር ለ10 ምናምን ዓመት የሰራ መድኃኒት እንደ ውጥረት ተፈጥሮ ተቸግረህ መድኃኒቱ እንደው ከሀገር ከጠፋ ማስመጣትን በጣም ከከበደ ሌሎች አማራጮች ሊኖሩ ይችላሉ። ግን ያው ምን መክረው ነገር ምንድነው በተቻለ መጠን የሰራን ነገር ራሱን መደጋገም ነው። ያልሰራ ነገር አዲስ አምጥቶ አዲስ ሳይድ ኢፌክት አዲስ ነገር ይስራ ምናምን ለማወቅ በጣም የሚቸገርበት ነገር በጣም ጥሩ ስላልሆነ በጣም ቻሌንጅ ሊያደርግ ስለሚችል ያለው መድኃኒት የሰራውን ነገር እንዲቀጥል ግፊት ማድረግ፣ በተለይ መድኃኒቱ ከማለቁ 3 ወር 4 ወር በፊት መድኃኒቱን የምናገኝበትን መንገድ ጥረት ማድረግ ያስፈልጋል። እና መድኃኒት ደግሞ እንግዲህ ማህበሮች አሉ አይደለም? የአእምሮ ጤና እንክብካቤ ማህበር አለ እና የተገልጋዮች ማህበር አለ። እሱ ማህበር ግፊት እንዲያደርግ ሁላችንም ተጽዕኖ ማድረግ አለብን። እየሄዱ ይሄ መድኃኒት ጎሏል፣ ይሄ መድኃኒት ጎሏል። አንዳንዶቹ እኮ መድኃኒቶች ማለት በቃ ምንም ማለት አይደሉም። እንደው በጣም ትንሽ መድኃኒቶች ናቸው። ዓለም ላይ አሁን ዓለም በሰለጠነበት ሁኔታ በቀላሉ የሚገቡ በጣም ርካሽ የሆኑ መድኃኒቶች ናቸው። እነሱ እንዲገቡ ሎቢ ማድረግ ያስፈልጋልና ፕራክቲካሊ እነኛን ሎቢ ማድረግ በጣም ያስፈልጋል። ካምፓኒዎችን፣ ኢምፖርተሮችን ሎቢ ማድረግ፣ ማዋራት፣ ማነጋገር፣ እነሱ ላይ ተጽዕኖ ማድረግ እነኚህ ነገሮች በጣም አስፈላጊ ናቸው። ግን መቀየር ይቻላል። ግን ኮስቱ በጣም ብዙ ነው። የሚያስከፍለው ዋጋ በጣም ብዙ ስለሆነ የሰራ ነገር ላይ መጣበቅ በጣም አስፈላጊ ነው ብዬ ነው የምመክረው። ቴንክ ዩ ዶክተር። እሺ ሁላችሁንም እናመሰግናለን። በጣም ጥሩ ጥያቄዎች ናቸው የተነሱት። ዶክተርም በሚገባ መልሷቸዋል። እኔም እንግዲህ ብዙ የተማርኩበት ውይይት ነው። ብዙዎቻችሁም ጥሩ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። የማይንድ ዊስፐር የቴሌግራም ቻናል በየሳምንቱ በተመረጡ የአእምሮ ጤና ርዕሰ ጉዳዮች ላይ ውይይት ያደርጋል። ዛሬም እንግዲህ እንግዳ አድርገን ያቀረብነው ዶክተር ዮናስ ባህረ ጥበብን ነው። ዶክተር ዮናስ ባህረ ጥበብ በአዲስ አበባ ዩኒቨርሲቲ በአእምሮ ጤና ስፔሻሊስት ናቸው። እናም ተባባሪ ፕሮፌሰር ናቸው። እዚሁ እንግዲህ ሳረሳ መጠቆም ፈልገው ጸሐፊም ናቸው። ቅድም አልጠቀስኩትም ነበር።
አይኔን ተመልከተኝ የሚል በኦቲዝም ዙሪያ ያዘጋጁት ግሩም የሆነ መጽሐፍ አለ። በኦቲዝም ዙሪያ ማወቅ የምትፈልጉ ሰዎች መጽሐፉን ገዝታችሁ ብታነቡ ብዙ ታተርፉበታላችሁ ብዬ አስባለሁ። ዶክተር ዮናስን ስለ ጊዜ እጅግ አድርገን እናመሰግናለን። ሁላችሁም ስለተሳተፋችሁ ከልብ እናመሰግናለን። ለዛሬ የነበረንን ቆይታ በዚሁ የምንፈጽም ይሆናል። ዶክተር ዮናስ በስተመጨረሻ ማንሳት የምትፈልገው ሀሳብ ካለ እድል ልስጥህ። ኦኬ፣ የማይንድ ዊስፐር መስራቾችን እጅግ አድርጌ ያመሰግናለሁ። ግንም ኑራይኔንም ስቴፋኖስ አንተንም እጅግ አድርጌ ያመሰግናለሁ። እንዲህ አይነት በጣም ቁም ነገር ያለው ዲስከሽን ቴክኖሎጂን ተጠቅማችሁ ማህበረሰቡ የተሻለ እንዲያውቅ የተሻለ አመለካከት በአእምሮ ጤና ላይ እንዲኖረው በማድረጋችሁ በጣም ትልቅ ነገር ነው። ይሄ ከፓሽን ነው የሚመነጨው፣ ገንዘብ ከማግኘትም አይደለም። ምናልባት ጊዜያችሁን አጥፍታችኋል፣ ያጠፋችሁትም ሳንቲም ሊኖር ይችላል ይሄንን በማድረግ እና በዚሁ ግፉበት።